ህወሓት ለትግራይ ወታደራዊ ምልመላ ያወጣውን ረቂቅ ህግ በዝባዥ በማለት ሂውማን ራይትስ ዎች እንዲሰርዝ ከፍተኛ ግፊት እያደረገበት ነው። ህወሓት ይህንን ህግ እስከ ሞት ድረስ ያስቀጣል የሚል ከፍተኛ ማስጠንቀቂያ በህግ ውስጥ አካቷል። እነዚህ ህጎች ምን ዝርዝር ጉዳዮችን ይዘዋል? አብረን የምንመለከት ይሆናል። ኢትዮ ሚረርን ላይክ፣ ሰብስክራይብ እና ሼር በማድረግ አብራችሁን እንድትቆዩ ስንል በትህትና እንጋብዛለን። መልካም ቆይታ። የትግራይ ክልል መሪዎች ለወታደራዊ ግዳጅ ምልመላ ለማድረግ ኃይል የሚሰጣቸውንና ተቃዋሚዎቻቸውን እንዲቀጡ መንገድ የሚጠርቅላቸውን ረቂቅ አዋጅ እንዲሰርዙ ሂውማን ራይትስ ዎች አሳሰበ። የሰብአዊ መብት ተሟጋቹ ሰኔ 16 ቀን 2018 ዓ.ም ባወጣው መግለጫ ህወሓት ረቂቅ አዋጁን ያወጣው በፌዴራል መንግስቱ የተሾሙ የክልሉን አስተዳዳሪዎች ከስልጣን አውርዶ ከኤርትራ ብሔራዊ የውትድርና አገልግሎት ጋር የሚመሳሰል አፈሳ ከጀመረ በኋላ ነው ብሏል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲቫ ባድር የትግራይ ተወላጆች ከሁለት ዓመት አውዳሚ ግጭትና ካልተስተካከለ መዘዝ ገና ያላገገሙ እንደሆነ ጠቅሰው የክልሉ ባለስልጣናት አሁን ባለው የፖለቲካ ውጥረት ሳቢያ ሲቪሎችን ወታደራዊ አገልግሎት እንዲሰጡ ማስገደድና ጎን ለጎን ደግሞ የግዳጅ ምልመላውን የሚተቹትን መቅጣት ያለባቸው እንደሆነ ተረድተው ይህንን ህግ አውጥተዋል ይላሉ። የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ረቂቅ ሰነድ በክልሉ ምክር ቤት እንዲጸድቅ ቢቢሲ ትግርኛ ከምንጮቹ ያገኘውን መረጃ ይጠቁማል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው ረቂቅ ህግ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናግረዋል። አፈሳው ከነዋሪዎችና ከመብት ተሟጋቾች ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤኤፍፒ መዘገቡ ይታወሳል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግሯል። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላ እንዳለ በተዘዋዋሪ ገልጸዋል። ሂውማን ራይትስ ዎች ባወጣው መግለጫ ረቂቅ አዋጁ አሻሚና በጣም የተለጠጠ ቋንቋ መያዙን ይጠቅሳል። ይህም ለብዝበዛ ክፍት መሆኑን እንዲሁም ለተለያዩ ጥፋቶች ራስን እና የሞት ቅጣትን ማካተቱን ገልጿል። ረቂቁ የወጣው በህወሓትና በፌዴራል መንግስቱ መካከል ያለውን ውጥረት በመባባሱ የትግራይ ንጹሃን ዜጎች ለተጨማሪ ጭካኔ ድርጊት ያጋልጣል የሚል ፍርሃት በተፈጠረበት ወቅት መሆኑን ያመለክታል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሰብአዊ መብት ድርጅት የትግራይ የጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን በመጥቀስ መግለጫ ማውጣቱ ይታወሳል። ቢቢሲ ያነጋገራቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶችም ከስራ ቦታቸው፣ ከመዝናኛ ስፍራዎች እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተናግሯል። ውጥረቱ በተባባሰበት ወቅት አሜሪካ በኢትዮጵያ ያለውን ሰላም በማናጋትና ውጥረቱን በማስፋፋት ተሳታፊ ነው ያለቻቸውን አክራሪ የህወሓት አባላት ላይ የቅርብ ቤተሰቦቻቸውም ጭምር የቪዛ ክልከላ
ክልከላ መጣሏን ማሳወቋ አይዘነጋም። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአክራሪ ህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርጉ ውጥረት እየተባባሰ መምጣቱን በመግለጽ ይህም በቀጠና ያለውን ሰላምና መረጋጋት የሚያናጋ ነው ብለዋል። ህወሓት ባወጣው መግለጫ የአሜሪካ የቪዛ ክልከላ ሚዛናዊ ያልሆነ ነው ሲል አውግዟል። የአሜሪካ እርምጃ የትግራይን እውነታ እንደማያንጸባርቅና የፌዴራል መንግስቱን ተጠያቂነት ያላደረገ መሆኑንም በመጥቀስ ኮንኗል። የህወሓት የግዳጅ ወታደራዊ ምልመላ ከኤርትራ ብሔራዊ የውትድርና አገልግሎት ጋር እንደሚመሳሰልና የተባበሩት መንግስታት የሰብአዊ መብት ተቋማትንም ይህንን ማውገዛቸው ሂውማን ራይትስ ዎች ጠቅሷል። የግዳጅ ምልመላው ገደብ የለሽ ወታደራዊ አገልግሎት፣ የእንቅስቃሴ ገደብና ከወታደራዊ ምልመላ የሚያመልጡ ሰዎችንና ቤተሰቦቻቸውን መቅጣት የተመድ መርማሪ ተቋማት በተገቢ ሁኔታ መኮንናቸውን በመግለጫው አካቷል። የትግራይ ጦርነት ያስቆመውን የፕሪቶሪያውን ስምምነት ያስተባበሩ ወገኖች ማለትም የአፍሪካ ህብረት፣ አሜሪካ፣ የአውሮፓ ህብረትና ኬንያና ደቡብ አፍሪካ የትግራይ መሪዎች የግዳጅ ወታደራዊ ምልመላውና ረቂቅ አዋጁን እንዲሰርዙ በይፋ መጠየቅ አለባቸው በማለት አሳስቧል። የአፍሪካ ህብረት የፕሪቶሪያው ስምምነት ተግባራን የሚቆጣጠርበትን አሰራር በመጥቀስ የግዳጅ አፈሳና የቀድሞ ተዋጊዎችን ዳግመኛ ማሰማራት መርምሮ ግኝቱን ለህዝብ ይፋ እንዲያደርግ ጠይቋል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲፋ ባድር የትግራይ አስተዳዳሪዎች ተጋላጭ የሆነውን የትግራይ ህዝብ ወታደራዊ ዓላማውን እንዲደግፍ በማስገደድ ለተጨማሪ ብዝበዛ ማጋለጥ የለባቸውም ብሏል። የሚመለከታቸው መንግስታት ያላቸውን ተጽዕኖ የማሳደር አቅም በመጠቀም አዲስ ግጭት እንዳይነሳ ማገዝ አለባቸው ሲሉም አክሏል። ሂውማን ራይትስ ዎች ትላንት ባወጣው መግለጫ አሁን ባለው የግዳጅ ወታደራዊ ምልመላ የትግራይ ባለስልጣናትና የትግራይ ኃይሎች የቀድሞ ተዋጊዎች ለወታደራዊ እዞች ሪፖርት እንዲያደርጉ ትዕዛዝ አስተላልፏል ብሏል። ቤት ለቤት በመሄድም በጅምላ በግዳጅ ተዋጊዎችን አፍሰዋል ያለው ሂውማን ራይትስ ዎች አገር በቀል የሰብአዊ መብት ተሟጋች ተቋማትና መገናኛ ብዙሃንን በመጥቀስ አፈሳው ልጆችንም እንደሚጨምር አስታውቋል። የትግራይ የጸጥታ ኃይሎች ከአፈሳ የሚያመልጡ የታዳጊ ልጆች ወላጆች እንዲቀጡ መሆኑንም ጥቆማ እንደደረሰው ገልጿል። አፈሳውን በመሸሽና አዲስ ግጭት ሊነሳ ይችላል በሚል ስጋት ከክልሉ የሚሸሹ መኖራቸውንም አያይዞ ጠቅሷል። ህወሓት ያወጣው ረቂቅ አዋጅ የህዝቡን ትዝብት ያካተተ መሆኑን የመብት ተሟጋቾቹ ገልጿል። በረቂቅ አዋጁ ውስጥ እስከ ሞት እንደሚቀጡም የተቀመጡ ድርጊቶችን በመዘርዘርም በማንኛውም ሁኔታ ውስጥ የሞት ቅጣትን አንቀበልም፣ የጭካኔና የመጨረሻ ውሳኔ ነው ሲሉ ትችት አቅርቧል። በረቂቅ አዋጁ ከአንቀጽ 29 እስከ 30 በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርሱ ጉዳት ከጠላት ጋር በመተባበርና የሚስጥር ማሹለክ በእስራትና በገንዘብ እንደሚያስቀጣ፣ ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክና ወይም በሞት እንደሚያስቀጣ ተደንግጓል። እንቅስቃሴው በህዝብ ላይ አለመረጋጋት ከፈጠረ በህግና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖ ሰፍሯል። ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነ ተገልጿል። በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይም መመካከር የሚል ነው። ህወሓት ያወጣው ረቂቅ አዋጅ የመስዋዕትነትን ክብር ማሳነስ፣ የተዋጊዎችንና ቤተሰቦቻቸውን ክብር መንካት፣ በተለይም የተደረጀ የሚዲያ ቅስቀሳ ከሆነ እስከ እስራትና 5 ዓመት በሚደርስ እስራት ያስቀጣል ይላል። ሁማን ራይትስ ዎች ይህንን አንቀጽ በመጥቀስ ህወሓት
የህወሓት ገለልተኛ ጋዜጠኛና መገናኛ ብዙሃን ላይ አሁንም እርምጃ እየወሰደ እንደሆነ በመግለጽ ተችቷል። ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ፣ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁ እንዳይለየን እያልን እነዚህንና የመሳሰሉ ዘገባዎችን ይዘን በየጊዜው እንቀርባለን። አብራችሁን ቤተሰብ ሆናችሁ እንድትጓዙ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። በሚቀጥለው ዘገባችን እስከምንገናኝ ድረስ ቸሩን ሁሉ እየተመኘን በዚሁ እንሰናበታለን። መልካም